ወገኖቼ እስልምና ውሸት ነው፣ ውጡ፣ ንቁ ያልኩትን እስቲ እዛው በፓራፍሬዝ አድርጊልኝ ብለህ ብጠይቃት ጥሩ ነበረ። ለምን ስለማትነግረው ድጋሚ ጥያቄውን ስለምትሆነ የምታወራው ማለት ነው እኮ ችግር እኮ ነው። የመጀመሪያ የጠየቀችውን እኮ እንትን ስላት ምንም ጥያቄዋን ሌላ ሽፍት አምላክ ይወልዳል እንደገና ደግሞ እንዴት ተወለደ ነው ወደሚል እንደገና ደግሞ ስልጣን ትራንስፈር ለማድረግ ምናምን አክቹዋሊ እንትን ለመያዝ ነው። ችግር የለውም። ኤኒዌይስ ወደ ቶፒካችን እንመለስና ሙስሊሞች ደጋግመው የሚያነሷቸውን መጽሐፍ ተበርዟል የሚል አርጉመንቶችን በተመለከተ ከዛው ጋር በተያያዘ የአላህ ቃል ይለወጣል የሚለውን እንመልከተው ማለት ነው። የአላህ ቃል ይለወጣልን? ሱራ 6:34 አንዴ ክፈትልን። አንብበው። ከበፊትም መልእክተኞች በእርግጥ ተስተባበሉ፣ በተስተባበሉትም ነገርን በተሰቃዩት ላይ እርዳታችን እስከመጣላቸው ድረስ ታገሱ። የአላህንም ንግግሮች ለዋጭ የለውም። ከመልእክተኞችም ወሬ የምትረጋጋበት በእርግጥ መጣለህ። ኦኬ፣ የአላህ ንግግሮች ምን የለውም? ለዋጭ የለውም። ነሲቡ ይሰማል? ነሲቡ አለ? እንግሊዘኛውን አድርገው እስኪ። ነሲቡ ሚዩት ነህ እያወራ ከሆነ። የለም ገብቶ ተኝቷል። ቀጥል ከመሐመድ ጋር። ኦኬ የለም። እሺ፣ የአላህ ቃላቶች ንግግሮች ምን የላቸውም ይለናል? ለውጥ የላቸውም። ተው፣ አማርኛውን አድርገው። በቃ አማርኛውን አድርገው። ሰላ እፎይ፣ እንዴት ናቸው? አቤት አቤት፣ ሰላም ነው። ሰላም ነው። እንዴት ነህ? አለን። መልካም። የአላህ ንግግሮች ቃላቶቹ ለውጥ አላቸው ይለወጣሉ ወይንስ አይለወጡም የሚል ቶፒክ ይዘን ነበር። ማለት በምን አይነት መንገድ ማለት የሚለዋወጥበት እና የማይለዋወጥበት መንገድ አለ። የሚለዋወጥበት ማለት ለምሳሌ እናንተ አሁን ለልጅቷ እያስረዳሃት እርሱም የሚለውን እርሱ የሚለው ቃሉ ነው ብለህ ለወጥከዋን እዛ ጋር ቃሉ ብሎ መጠቀም ይችል ነበር በጽሁፉ ማለት ነው። እርሱ ያለው ቃሉን ነው። እዛ ጋር ግን የተጻፈው እርሱ ተብሎ ነው። አልተጠቀም። ልክ እንደሱ የሚገቡ ምናምን ማለት እርሱ እኔ ኡስታዝ አይደለሁም። አንዳንድ ነገር ልጠይቅ ነው የገባው። አልገባኝም ያልከው ለምሳሌ ሳላ መጣ፣ ሳላ ሄደ ካልኩ በኋላ እርሱ ቀይ ነው ብል እርሱ የሚለው አንተን ነው የሚወክለው ከኋላ ስም ስላለ እኮ የመጀመሪያ እያነበብክ ለምሳሌ ሳላ እንደዚህ ሆነ ብለህ ስለ እኔ እያወራ መጠ እሱ እኔን ስም መጥቀስ ይችል ነበር። እዛ ጋ ሆነ አስገብታለ ብሎ የሚታሰበው ራስ ነው። በራሳችን እሱን ለመግለጽ ነው ብሎ ሪደንደንሲ ድግግሞች ለምን አስፈለገ? እርሱ የሚለው እርሱ ጥቅሙ ምንድን ነው? የእርሱ ጥቅም ምንድን ነው? እሱ እሷ እርሱ። ስለዚህ ማንን ነው የሚያመላክተው? ከኋላ ያለን ስም ነው የሚያመላክተው አይደል? ስለዚህ ከኋላ ያለውን ለዛ ነው እርሱ የተባለው ቃል ስለሆነ ነው። ኤኒዌይስ እዚህኛው ጋር ግን ለምን እንዳገናኘው አልገባኝም።
ያላ ቃል ለዋጭ አለው ወይንም ንግግሮቹ ለዋጭ አላቸው ከሚለው ጋር ያንን ኤግዛምፕል እንዴት እንዳመጣው እኮ እሱን ኤግዛምፕል እንዴት እንዳመጣሁት ልክ እንደሱ አመላካች ሆነው ሊገባ ይችላል። ልክ አሁን አንተ እንዳልከው አመላካች ሆኖ ቃላቱን ሳይጠቀም እርሱ ያለው አላህን ነው የሚል ቃላት በመሀል ሊገባ ይችላል። እንደዛ ማለት ሳይሆን እኔ እሱን ሳይሆን ቃላቱ ራሱ እንደዚህ ይላል። ሜይ ቢ ክፍሉን እየተገናኘን አልመሰለኝም። ከበፊትም መልእክተኞች በእርግጥ ተስተባበሉ አለ። በስተባበሉበትም ነገርና በተሰቃዩት ላይ እርዳታችን እስከመጣላቸው ድረስ ታገሱ አለ። የአላህንም ንግግሮች ልብ በል፣ የአላህንም ንግግሮች ለዋጭ የለም አለ። የአላህን ንግግሮች የሚለውጣለ የለም። ያው የለም ብሎ እየነገረን አይደል? እዚህ ጋር የለም እሱ። ኦኬ። ስለዚህ የአላህ ቃላቶች፣ የአላህ ቃል፣ የአላህ ንግግር ማንም ሰው ሊለውጠው አይችልም ማለት ነው። የአላህ ቃል የሚባሉት ምን ምንድን ናቸው? የአላህ ቃል ቁርአንና ቁርአን እንዳለ ሙሉ ቁርአን የአላህ ቃል ነው። ዘቡርና ተውራት፣ ኢንጂል የአላህ ቃል ናቸው አይደሉም? ሐዲስ እነሱ ግለሰብ የከተው የአላህ ቃል ሆኑት። እኔ ጋ ነው እየተቋረጥክ ነው። እኔ ጋ ነው ተቋርጧል። እሱ ጋር ይሰማል። ጻላ ሳላ ይሰማል። ቁርአንና ቁርአን ብቻ ነው ያላህ ቃል ነው ብለን የምናምነው። ቁርአን እነሱ የወጡት ተውራት። ኦኬ። ስልክ ገብቶብህ ነው ያለው? ስልክ ተቋርጬ ነበር፣ ተመልሻለሁ። መልካም። ያላህ ቃል ትሰማለህ? ያላህ ቃል ተውራትና ኢንጂል ዘቡር ያላህ ቃል ናቸው አይደሉም? ትሰማለህ? አልሰማም ይሰማል። አሁን ዘቡርና ኢንጂል ያላህ ቃል ናቸው አይደሉም? ሜቢ አልሰማም እንዴ? እኔ እሰማለሁ። አይ ቲንክ አሚር ደወለ እንዴ? ቁርአን ስታጠና ምናምን አሁን እኔ ለእናንተ ማለት የበላይ ከአሚር ምንም አይነት ኮንታክት የለኝም። ረበሸና ድምፅ ተደወለ በኋላ እንትን እያለ ነው እኮ አሚርን ለምን አስፈለገ? እዚህ ለአሚር ደወለ እንዳለ እናንተ ጋር የሚገቡት ሙስሊሞች በአሚር ታሊኮነት ነው የሚመስላችሁ? ያጋጥማል። ስላየው ነው የነገሩኝም አሉ። አሚር ደወለ እየተወያየ ባለንበት ላይ አሚር ደውሏል ምናምን ብለው ያቆሙም ስላሉ እኔ ማለቀውን አላውቅም ነው ብዬ የምመልሰው። እኔ አሚርን ደውዬ መጠየቅ ነው አያስፈልግም። እኔ ማለቀውን አላውቀውም ስለማለቀውም ነው ብዬ የምመልሰው። አብሽር። መልካም። እኔ የጠየቅኩ ሜቢ አግኝተኝ ከሆነ ዘቡር ኤንጅል እና ተውራት ያላህ ቃል አይደሉም ወይ የሚል ነው። ማለት ቁርአን ብቻ ስላልክ እነሱስ? ሰምተኛ አይ ቲንክ ኔትወርክ እየሰራለት አልመሰለኝም። ወይንም ኦኬ ሚዩት ነው እያወራ ከሆነ እሺ ተመልሻለሁ። ስልክ እየገባብኝ ነው፣ ቅርታው። እሺ ኦኬ ጥያቄን ሰምተዋል? አልሰማሁትም። ያላህ ቃል የምትላቸው ምን ምንድን ናቸው? ያላህ ቃል እንጂልና ተውራት እኮ ያላህ ቃል ለቁርአን ነው ያልኩህ እኮ። እፎይ ኢንጂልና ተውራትስ?
ቁርአን ነው የአላህ ቃል ቁርአንና ቁርአን ብቻ ነው። ስለዚህ አላህ የተናገረው ቁርአን ላይ ብቻ ነው እያልከኝ ነው? አስቀድሞ በኢንጂልም በተውራትም አልተናገረም ማለት ነው። ስለዚህ እስልምና የጀመረው በሙሐመድ ጊዜ ነው ማለት ነው። ምክንያቱም ቁርአን ብቻ ከሆነ ያላህ ቃል አስቀድሞ ንግግር የለውም፣ ለማንም አልተናገረም ማለት ነው። እንዴት ትረዳዋለህ? ኦራይት እሺ። ኢስላም ነው ህይወቴ። ሳላ አስተካክል እሺ። ወይንም ደውል፣ ስልክ መልስና ተመለስ። ኢስላም ነው ህይወቴ። ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆየህ። በጣም ትንሽ ጫጫታ አለ፣ ግን ትንሽ ማለት የለም የሆነ ይሰማል። ጫጫታ አለ በእውነት። እኔ እንደማልዋሽ ዶሮ እንደማይሸና ታውቃለህ። ያው ስዘጋው ጸጥ አለ። አንተ ጩኸቱ እራሱ አንተ አትዋሽም። ኢና ሊላሂ እኔ ከዋሽው እናማ በቃ ምሳብ ደርሷል ማለት ነው። አንተ እንደው በውሸት አይደል የተመሰረትከው ሲጀመር። አሁን እንደ ሀናን የሚለው የረሱል ወደ ሀናን የረሱል ኡመት የሚለው አሁን በሰው ስም ለምን ትነግዳላችሁ? አሁን ይሄ አንድ ውሸት ነው። ኢስላም አይዞህ አስተካክል ድምፅ። ሀናን ጸሎት አድርጉላት። እግዚአብሔር ከረዳት ትመጣለች። እኛ የሚጠበቅብን ጸሎት ማድረግ ነው እንጂ ማደናገር፣ ማወዛገብ ነይ እንደዚህ ሁኝ ብለን እንትን የምንላት ልጅ አይደለችም። አይምሮዋን የምትጠቀም ልጅ ነች። አይምሮዋን ተጠቅማ እግዚአብሔር ከረዳት ትመጣለች ማለት ነው። አይ እንደው ቶፒኩ ላይ አውራ ሎክ ያላ ቃል ይለወጣል አይለወጥም? ያላ ቃል ይለወጣል ወይ የሚል ጥያቄ እየጠየቀን ነው። ሙስሊሞች ለምንድን ነው እሱ ድፈሩ እንጂ ያላህ ቃልስ የምትሉት የቱን ነው? ምንድን ነው ያላህ ቃል? ቁርአን ብቻ ነው ካላችሁን ቴንኪው። ለዚህ ነው እስልምና ከመሐመድ በፊት የለም እንላችሁ። አያስቀድሞም የበፊቶቹም ካላችሁ ደግሞ ሌላ አርጉመንት አለን። ስለዚህ ያላህ ቃል ምንድን ነው? ይሰማል? ኢስላም መጀመሪያ ሀናን የሚለውን አጥፉ። በሙስሊም ስም አትነግዱ። ፈጣሪያችሁን ፍሩ። ኢስላም ተረጋጋ። ሀናን ማለት ሀባሾችና ዋብያዎችን ስታከራክር የነበረች ቤቷን የምትከፍት ልጅ ነች። አሁን ወደ ቶፒክ ግባና ባለፈው ነይ ዛሬውኑ ሻዳ ተመለሽ ብላችሁ መልሳችኋል ነበር። የጥያቄ አላት፣ ትጠይቃለች፣ ትማራለች። ይሄ ነው። እግዚአብሔር ከረዳት ከጨለማ ውስጥ ትወጣለች፣ ክርስቶስ ከረዳት። አሁን ቶፒክ ነብዩ መሐመድን 24 ሰዓት እየተሳደብክ ከዛ ደግሞ መሐመድ ብላችሁ ትጽፋላችሁ። ስማችሁ ቁርአን ላይ አውራ። አንተ ጋር ምንም በቁርአን አወራለሁኝ በሙስሊም ስም እየነገዳችሁ መጀመሪያ ከዚህ ውጡ። ቁርአን ላይ አውራ። ቁርአን አንተ ወላሂ ላዝም አንድ አታውቅም። አንድ ፊደል ብታይ አመለስም። ዝም ማይክ ያዝ። በቃ ምንም የመጫወቻው ጊዜ የለንም። የመጫወቻው ወንድማችን ያፍርበታል። ሙስሊሞች ክርስቲያኖችን ተጫወቅባቸው፣ ካፊሮችን ተጫወቅባቸው። ከስር ያላችሁ ውድ እህት ሙስሊሞች፣ ወንድሞች ሙስሊሞች፣ ክቡራንና ክቡራት፣ የተከበራችሁ ሙስሊሞች መልስ የላቸውም።
ሙስሊሞች መልስ የላቸውም። ቁርአንን አንብብ ለአላህ ቃል ለዋጭ አለው የለውም ብዬ እለዋለሁ። መሐመድን ተሳደብክ ይለኛል። እኔ ያነበብኩት የአላህ ቃል ንግግሩ ለውጥ አለው የለውም የሚል ነው። ተሳደብክብን ተሳደብክ እንዴት ላውራ ታዲያ ይለኛል። እህቶቼ እስልምና ውሸት ነው፣ ውጡ፣ ንቁ። ምንድን ነው እሱ? በጋለ ብረት አንተኩሳችሁ ነገር ከነዚህ ከመደንዘዝ ውስጥ ውጡ። የምሬን ነው። እንደ ሻማ እየቀለጥን እያገለገልናችሁ ነው። ንቁ እንጂ ባኑ። እስልምና ውሸት ነው። እስልምና ውሸት ነው። ነፍሴን አስይዤ እነግራችኋለሁ። እስልምና ውሸት ነው። መልስ የሌለው ሃይማኖት ቢኖር እስልምና ነው። የተጠየቃችሁትን መልሱ። ስለምን ስድብ ነው የምታወሩት? ማሜ ማም ነው የሚለው 4 እንዴት ነህ? ማመድ ወይንስ ማሜ? ማሜ ልጥራ? ገብተሃል? ኧረ ተው ማመድ 433 ማመድ 433 አረ ገብተሃል ወንድማችን ተነስ ምናምን ትላለህ እንዴ? ገብተሃል እኮ ቤቴ ውስጥ ሱራ 9:29 ላይ ባይዞ ተፍሲር ኢብን ከሲር ሲፈስር ክርስቲያኖች የተቀመጡበት ወንበር ላይ አስነስታችሁ ተቀመጡ ይላል። ክርስቲያን ነው አብሮህ ያለው ስካለ ይሰማል። እኔ ነኝ እንዴ? አይ አንተን አይደለም። እሺ ከላይ ያለውና ደነገጥክ እንዴ? አንተ መስሎ እኮ አዎ፣ መሐመድ ስትለኝ ሁለት ስም ተመሳሳይ ስም በቃ የላኛውን ነው ይስቃ። እሺ ላውርደው በቃ። አንተማ ተማሜ ተረት ወጣ የለ እንዴ? በጣም በጣም እሱማ ተማሜ ተረት የወጣን አንጠይቅም ዛሬ ትላለህ። የማሜ ተረት ስላሉ አብሽር አብሽር። አጎቴ በሽር በሽር አጎቴ በሽር አጎቴ በሽር አለ። እስልምና ውሸት ነው። እስልምና ሐሰት ነው። እስልምና ሃይማኖት መልስ የሌለው ሃይማኖት ቢኖር እስልምና ነው። 100% ነግራችኋለሁ ያስረግጬ። እስልምና መልስ የሌለው ሃይማኖት ነው። ለማያውቁትን በማጭበርበር የተመሰረተ አሁንም ደግሞ ሰዎችን በማታለልና በማደናገር የቆመ ሃይማኖት ነው። ኑ ቻሌንጅ አድርጉኝ እስቲ፣ በሬ ክፍት ነው። ኑ እስቲ እፎይ የዋሸበትን መረጃ አንጡ እስቲ፣ ቻሌንጅ አድርጉኝ። ኑ እስቲ ሞግቱኝ። ኑ እስቲ መረጃ እናውጣና እናውራ። ቻሌንጅ አድርጉኝ። ኑ ስላላ ቃል ንገሩን። ኑ እስቲ መጽሐፍ ቅዱስ ተበርዟል የምትሉ ኑ ይሄንን እስቲ መልሱልን። ነብያችሁ ነው የሚያውቀው፣ እናንተ ናችሁ የምታውቁት። አላህ ነው የሚያውቀው፣ እናንተ ናችሁ የምታውቁት። ኑ እስቲ እናውራ። ኑ እስቲ እንነጋገር። እስቲ ኑ የተከፈተው መረጃ እናንበብ። ድፈሩ፣ ሞግቱ፣ ሞግቱን። ቻሌንጃስ በሽር ሰላም ሰላም፣ እንዴት ነህ? እንዴት ነው? አለና ሰላም ነህ? ሁላማን ደህና ነኝ። ኦኬ፣ ዛሬ ስላላ ቃል እያወራን ነበረ። እሺ፣ ያላ ቃል ይለወጣል ብለህ ታምናለህ? ቃል አይለወጥም። አላህ ያለ ቃል። ኦኬ፣ ያላ ቃል ምንድን ነው? ምንድን ነው የሚለው? ማለቱንስ በምንድን ነው የምናውቀው? ማለቱን በምን እናውቃለን? አንድ ነገር ተለወጠ አልተለወጠ ለማለት ቃሉ ማወቅ አለብን። ኦኬ፣ መጽሐፍቶች ምን አይነት መጽሐፍት? ተውራት፣ ኢንጂል፣ ቁርአን። ተውራት፣ ኢንጂል፣ ቁርአን፣ ዘቡር እነኚህ ያላ ቃል ያለባቸው መጽሐፍቶች ናቸው አይደል?
እነዚህ ብቻ አይደሉ፣ በጣም ብዙም አሉ። በእርግጥ ግን ተንበላጮች እነዚህ ናቸው። ስለዚህ እነኚህ ቃላቶች ሊለወጡ ይችላሉ አይችሉም? ቃላቶቹ ያላ ንግግሮች ቃላቶች አይለወጡም። ለምን የሚለወጡ? አይለወጡም። ኦኬ ሎክ ያላ ቃላቶች አይለወጡም። ምንድን ናቸው? ቁርአን አይለወጥም፣ ዘቡር አይለወጥም፣ መዝሙረ ዳዊት ማለት ነው። ኢንጂል አይለወጥም፣ ወንጌል ማለት ነው። እና ተውራት የሙሴ መጽሐፍቶች አይለወጡም ብሎናል። ስለዚህ ማለት ምን ማለት ነው? ዘቡርም ኢንጂልም ተውራትም ያላ ቃል ናቸው ማለት ነው። ማስረጃ ልስጥህ? ደስ ይለኛል። እሺ ምዕራፍ 5 ቁጥር 44 ላይ ያው 5:44 በጣም ወደው ጥቅስ 5:44 ላይ ተውራት እንዳልተለወጠ ይናገራል። መፍረድ በሱ እንዳለባቸው ይናገራል። 47 ላይ ደግሞ በኢንጂል እንዲፈርዱ ይናገራል። ሎክ 47 ላይ የኢንጂል ባለቤቶችም በውስጧ አላህ ባወረደው ሕግ ይፍረዱ ይላል። ውስጧ አላህ ባወረደው ሕግ ይፍረዱ። አላህ ባወረደው የማይፈርድ ሰው እነዚያ አመፀኞች ናቸው ይላል። ስለዚህ የኢንጂል ባለቤቶች በኢንጂል መፍረድ አለባቸው ማለት ነው። የኢንጂል ባለቤቶች እነማን ናቸው? በጊዜው የነበሩ ማለት አሁን ለእምነት ኢንጂል የወረደው በአንድ ነብይ ከሆነ በዛ ነብይ ያሉ ሰዎች ይለያያሉ። ተውራትም እንደዛ፣ ቁርአንም እንደዛ፣ ሌላው ሁሉ በየቦታው ይለያያሉ እንደ ህዝቡ። ከዛ በኋላ ኢንጂል ምን ሆነ? እሱ እንዳለ ሆነ። በቃ ፈረዱ ነው ሲቀየሩ ፈረዱ ነው የሚለው ይፍረዱ ነው የሚለው ግን ቴንሱ ይፍረዱ ነው እንጂ ከዛ ኢንጂል ባወረደው ቃል ለእምነት የሚዳኘው ጉዳይ መጣባቸው ወይም የሆነ ነገር በሰዓቱ አርሶች ኦኬ። በመሐመድ ጊዜ በ6ኛው ክፍለ ዘመን ነው አይደል ይሄ የተነገረው? ያው እሰቁ ስለ ተውራት አምጥቶ ቆም ነገርና ያለ ቴንኪው። ስለዚህ ቀጣይም እንዲፈርዱ ነው አይደል ትእዛዝ የሰጣቸው? ቀጣይ አይደለም፣ ባለቤቶች ብቻ በሰዓቱ የነበሩት። ፈረዱ ነው የሚለው ይፍረዱ ነው የሚለው? ይፍረዱ ነው እንጂ። ይፍረዱ ማለት ቀጣይ ነው ወይንስ ያለፈ ነው? በሰዓቱ ለነበሩት ነው የሚሆነው እንጂ በሰዓቱ ለነበረው ይፍረዱ የሚለው ንግግር ቀጣይ የሚከናወንን ነው ወይንስ የተከናወነን የሚያሳይ ነው? የሚከናወንን ያሳያል፣ ግን ለእኛ አይደለም የተባለ። ለአንተ ነው አላልኩም፣ ስለ ኢንጂል ባለቤቶች ስላወራው ማለት ነው። መልካም። ስለዚህ ኢንጂል ምን ብለኛል? ያላ ቃል ነው። ተውራት ያላ ቃል ነው። ቁርአን ያላ ቃል ነው። እነኚህ ያላ ቃላት ወይ ደግሞ ለዋጭ የላቸውም ብለኸኛል። ስለዚህ የኢንጂል ባለቤቶች በኢንጂል ይፍረዱ፣ ቀጣይነት ያለው ነው፣ ወደፊት ያለ እንጂ የተከናወነ አይደለም። ቴንኪው። ይህንን ከተስማማን ያላ ቃል መሆናቸውን ያላ ቃል ለዋጭ ከሌለው፣ ስለዚህ የኢንጂል ባለቤቶች በኢንጂል ሲፈርዱ፣ ኢንጂል ላይ ደግሞ ክርስቶስ እንደተሰቀለ ሞቶ እንደተነሳ ይናገራል። ስለዚህ እሺ እናያለን። ከዚህ ተቃራኒ የሚመጣን ክርስቶስ ለራሱ እንደሚሞት እንደሚነሳ ተናግሯል። ሞቶ እንደተነሳም ተናግሯል። ስለዚህ ከዚህ ተቃራኒ የሚመጣ አስተምሮ ሁሉ ስህተተኛ ይሆናል ማለት ነው። ምክንያቱም ፍረዱ ብሎ ሃይስት ኦቶሪቲውን ስለሰጣቸው ለኢንጂል ባለቤቶች በሱ እንዲፈርዱ ስለሰጣቸው፣ አንድ ሰው አጎቴ መጣኸውን ክርስቶስ አልተሰቀለም ብትለኝ ፍረድ በኢንጂል ብሎኛልና መጽሐፍህ አንተ ያስከው ራሱ በመጽሐፉ በኢንጂል ስፈርድ ኢየሱስ ተሰቅሏል፣ ተሰቅሎ ሞትን ድል አድርጎ ተነስቷል። ስፈርድ አሁንም ኢየሱስ አምላክ እንደሆነ ይነግረኛል ኢንጂል ላይ። ስለዚህ አምላክ አይደለም ኢየሱስ ስትለኝ ፍረድ ብሎኛልና ስፈርድ አንተ ስተተኛ ትሆናለህ ማለት ነው። ልክ ነህ። ግን ኢንጂል ካለ እኮ ነው እንደዛ የሚባለው። ኢንጂል እኮ የለም። አሁን ቀደም ኮንፊርም ያደረግነው ምንድነው? ኢንጂል አይጠፋም አይበረዝም ተባብለናል። ምክንያቱም ያለህን ቃል ማንም መለወጥ አይችልም የሚለው ላይ ተስማምተን ስለሄድን። ያለህ ቃል ማንም ሊለውጥ አይችልም። ስለዚህ ተለውጧል ካልተባልክም እኮ የለም ማለት አችልም። ጠፋ ማለት ያለህ ቃል ማንም ሊያጠፋው አይችልም፣ ማንም ሊለውጠው አይችልም። ምክንያቱም ያለህ ቃል ለዋጭ ማስረጃ
ቆይ የአላህን ቃል አጠፋው፣ ዘቡርን ተውራትን አጠፋው የሚል ማስረጃ አምጣልኝ እስቲ። እሱም እኔ እኮ የለም ማለት ቆይ ለምን እንደሆነ ታውቃለህ? ሙሐመድ እንዳልጠፋ ነገረን። አንድ ቁርአንህ ደግሞ መጥፋት ብቻ አይደለም ወደፊትም እንዲሰሩበት ነገረን። ሁለት አንተ ኬታ አምጥተህ ነው ጠፋ ወይንም ደግሞ ተበረዘ ልትል የምችለው? እንደማይበረዝ ነገረን። ሶስት ኬታ መጣ አንተ? አንተን እንስማ ወይንስ ነብይህን? አንተን እንስማ ወይንስ ቁርአንህን? እሺ እየው ጠፋ ላልኩት ስህተት ነው። በእርግጥ ጠፋ ለማለት የፈለኩት እኔ ልክ እንደ ቁርአን አሁን እኛ እንደምንገዛው በብዛት የለምና ተውራት የትኛው እንደሆነ ማወቅ አልቻልንም፣ አላገኘንም ለማለት ፈልጌ ነው እንጂ ከምድረ ገጽ ጨርሶ የለም እያልኩ አይደለም። አንዲት ወይ ሁለት ሊኖር ይችላል። ነብዩም ተናግሯል በሰዓቱ። በሰዓቱ ኑሮ ሊሆን ይችላል። አሁን እንኳ የት እንዳለ አይታወቅም። ይህ ሊኖርም ይችላል እኮ። እኔ የራሴን ነው የለም ማለት እኔ ራሴ አላገኘሁትም ወይ ደግሞ አላቅም። አንድ ይሄ ሲቀጥል ደግሞ ቃል አይቀየርም ማለት አሁን አንተ ያወራኸው ነገር ስትቀይረው ነው። ያንተ እንደዚህ እፎይ እንደዚህ ብሏል ተብሎ የሆነ ሰው ይመጣና አረ እፎይማ እንደዚህ አላለም እንደዚህ ብሎ ነበረ ብሎ ካሰበከና እንትን ካለ የእፎይ ንግግር ተቀይሯል ብለው ሁለቱም ላንተ ለእፎይ እየተከተሉ ተቀይሯል ተብሎ ችግር ሊመጣል ይባላል። ልክ እንደዛ ደግሞ ተውራት አጎቴ እዚህ ጋር እኮ ተስማማን እኮ። መጽሐፉ በኮሚኒቲ ውስጥ እንዳለ እኮ የምናውቀው ለምን መሰለህ? ይፍረዱ ከተባለ ብዙ አካላቶች መጽሐፉ በእነሱ ዘንድ እንዳለ የሚናገር ክፍል ነው አይደለ? ይፍረዱ ሲል ብዙ ለነበሩት ነው። በዛአቱ ማለት መቼ ለነበሩት? በእንጅል ጊዜ ባለቤት የተባሉት እነሱ የነብዩ ኢሳ ተከታዮች ናቸው። መቼ ነው የወረደው ቁርአን? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በስድስተኛው ክፍለ ዘመን። ታዲያ በነብዩ ጊዜ ምን ብሎ እያስዛቸው ነበር? ይፍረዱ ብሎ እየነገራቸው ነበር እኮ። እና ለሰሃቦች ነው ለእንጅል ባለቤቶች ለእንጅል ባለቤቶች የእንጅል ባለቤቶች ደግሞ ኢንጂልን የሚያነቡት ምክንያቱም ሱራ 7 157 ላይ ሙሐመድ ማንበብና ማጻፍ ማይችል በኢንጂልና በተውራት ውስጥ ተጽፎ የሚያገኙትን ብሎ ይላል አይደለ? እሱ እዛ ውስጥ የዛ ባለቤት አይደለም፣ የቁርአን ባለቤት ስለሆነ እሱ ማለት ነው። እነሱ እነማን ናቸው የሚለውም በቀራ 111 እስከ 113 አካባቢ ላይ አይሁዶችና ክርስቲያኖች እንደሆኑ ያስቀምጠዋል። ኤኒዌይስ ግን ወደ ዋና ፖይንታችን ስንመለስ የኢንጂል ባለቤቶች በኢንጂል እንዲፈርዱ ሲናገር በስድስተኛው ክፍለ ዘመን ላይ መጽሐፉ እጃቸው ላይ ስላለ ነው። መጽሐፉ ስላለ ፕላስ ደግሞ ሰዎቹ ፈርደው ነበር። ካሁን በኋላ ተፈረዱ ሳይሆን ያላቸው ስቲል አሁንም ስሩበት ነው ያላቸው። ልብ በል ስሩበት፣ ካልሰራችሁበት እንደውም ካልፈረዳችሁበት ትጠየቃላችሁ ነው ያላቸው። ሜቢ እዚሁ ምዕራፍ ላይ ላሳየህ፣ ከፍ አድርግልኝ 66 ወይም 68 ወይም 66 65 እንደዛ አካባቢ። እነርሱም አለ ልብ በል እነርሱም ተውራትንና ኢንጂልን ከጌታቸው ወደ እነርሱ የተወረደው መጽሐፍ ልብ በል መጽሐፍ ባቋቋሙ ወይንም በሰሩበት ኖሮ ከበላያቸውና ከእግሮቻቸው ስር በተመገቡ ነበር። ከነሱ ውስጥ ትክክለኞች ህዝቦች አለሉ። ከነሱ ውስጥ ብዙዎች የሚሰሩት ነገር ከፍ አለ። መጥፎ የሚሰሩ አሉ፣ ትክክል የሚሰሩ አሉ። በመጽሐፉ ግን ምን በሉበት ይላል? በሰሩበት ይላል። በመጽሐፉ ምን እንዲሰሩ ያዛቸዋል ማለት ነው። ቁጥር 68 አድርገው እስኪ እንዲሰሩበት እየነገራቸው ነው ማለት ነው። ስለዚህ መጽሐፉ በጊዜው በሰዎቹ ዘንድ ላይ ነበር ማለት ነው። መጽሐፉ በ68 ምን ይላል? እናንተ የመጽሐፉ ባለቤቶች ሆይ ተውራትንና ማንን? ኢንጂልን ከጌታችሁ የተወረደ እንደሆነ ልብ በል ከጌታችሁም ወደ እናንተ የተወረደውን እስከምታቆሙ እስከምትሰሩባቸው ድረስ በምንም ላይ አይደላችሁም በላቸው። ስለዚህ ምን በሉበት እያላቸው ነው ሙሐመድ። ስሩበት በመጽሐፋችሁ፣ ካልሰራችሁበት ግን ትጠየቃላችሁ እያላቸው ነው። ስላለፈ ነገር ሳይሆን ስቲል ምን አድርጉበት፣ ፕራክቲስ አድርጉ በመጽሐፋችሁ እያላቸው ነው። ልብ በል ካልሰራችሁበት ምንም አይደላችሁም ትጠየቃላችሁ። አገኘኝ ብሏል ማለት ነው። እሺ ጥሩ አለ። ስለዚህ አሁን የኔ ጥያቄ ምንድነው? እሱ አንተ ቃላቱ አይለወጡም ብለኸኛል። ሎክ ያላ ቃላት አይለወጡም። ያላ ቃላት የሚባሉት ደግሞ መጽሐፍቶቹ ናቸው። እነሱም ተውራት፣ ኢንጂል፣ ዘቡር ናቸው ብለኸኛል። ኦኬ ሌሎች መጽሐፍቶችም ሊኖሩ ይችላሉ። ነገር ግን እነኚህ መጽሐፍቶች ካላ ዘንድ የወረዱ ያላ ቃሎች ከሆኑ ያላ ቃል ደግሞ ሱራ 6:34 ላይ ሱራ 6:64 ላይ ያላ ቃላት ደግሞ ለቃላቱ ለዋይ ከሌላቸው ማንም ሊለውጣቸው ካልቻለ ልብ በል በሙሐመድ ጊዜ ደግሞ እንዲሰሩበት ካዘዘ
ስለዚህ የኢንጂል ባለቤቶች አሁንም በኢንጂል መፍረድ አለባቸው ማለት ነው። ፍረዱባቸው ስላለ ካልሰራንበት እንደውም ተጠያቂ እንሆናለን ማለት ነው። እና አሁንስ አንተ አሁን በጉልበት የኢንጂል ባለቤት እኛ ክርስቲያኖች ልትለኝ ነው? በዚህ አይነት አስገድደህ ማለት ነው ያልተባልኩትን ጭራሽ ደግሞ ሊያስኬድ አይችልም ጭራሽ። ማናቸው የኢንጂል ባለቤቶች እንዳልሆነ ታውቃለህ አንተ። የኢንጂል ባለቤት የተውራት ባለቤቶችና የኢንጂል ባለቤቶች ማና ማን ናቸው? አንተ መልስልኝ። እሺ ቡዳዎች ቡዲዝም ነው ቡዲዝም ነው ዋቄ ፈታ ነው። ቆይ ቡዲዝም ነው ዋቄ ፈታ ነው። እምነት ትጠራልኛለህ? ዋቄ ፈታዎች ናቸው? ቡዲዝም ነው? ኮንፊውሽን የትኞቹ ናቸው? ወይንስ ዞራስትራኒዝም ናቸው? ምንድን ናቸው? ቀጥል። እሺ ተውራትና ኢንጂል አማኞች የሚባሉት ባለቤት የተባሉት ተውራት በአንድ አላህ አምነው በነብዩላህ ሙሳ ነብይነት አምነው ኢሳን ኢየሱስ ክርስቶስን አንቀበልም አንተ የፈጣሪ የተላከ አይደለህም ብለው የካዱት ይሁዳ ይባላሉ። ነሳራ ማለት ደግሞ በአንድ አላህ አምነው ነብዩላህ ኢሳ የአላህ መልእክተኛ መሆኑን ተቀብለው ነብዩ መሐመድ ሲመጣ አንተን አንቀበልህም ብለው የተጻረሩትን። አሁን እናንተ እኮ ነብዩ መሐመድ አንቀበልም አይደለም አንድ አላህን አምናችሁ አይደለም እንትን ተላችሁ። ይሄ እናንተ ሌላ እምነቱ ጭራሽ ርዕሱ የተቀየሰ ነው። በእርግጥ መጽሐፍ ቅዱሳችሁ ከወንጌል ከኢንጂል ጋር ቆይ ነሳራዎች የሚባሉት ሙሐመድ አንድ አላህን ተቀብለው ሙሐመድን አንቀበልም ያሉ ነው ያልከው? ነሳራ የሚባሉት ምንድን ናቸው ነው ያልከው? ነሳራ የሚባሉት በአንድ አላህ አምነው ነብዩላህ ኢሳ ነብይነት ተቀብለው አልኩ። ነብዩላህ ኢሳ ነብይ መሆኑን ተቀብለው ለነብዩ መሐመድ ነብይ አይደለህም ያሉት እነዚህ ነሳራ ይባላሉ። የኢንጂል ባለቤት እነዚህ ናቸው። ነብዩ ኢሳ ማለት ኢየሱስን ማለት ፈልገህ ነው? አዎ አምላክ ብለው ነው የተቀበሉት ወይንስ ነብይ ብለው ነው የተቀበሉት? እንደናንተ ነብይ ብለው ቴንኪው። ቁርአን ተሳስቷል ማለት ነው። አመሰግናለሁ። ሱራ 9:31 ክፈትልኝ። ቁርአን ተሳስቷል ማለት ነው። ነብይ ብለው ነው እንጂ የተቀበሉት አምላክ አይደለም ብሎናል። ሱራ 9 ከእነርሱ በቀር እሺ 30 አድርግልኝ አንዴ 30 አድርግልኝ። አይሁድ ዘየር ያላህ ልጅ ነው አለች። ክርስቲያኖች አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። እንዴት ከእውነት ይመለሳሉ? ኢሳን ማን ብለዋል ነው የሚለው? የአላህ ልጅ ነው ብለው አምላክ አድርገው ዘውተዋል ነው የሚለው። ከእርሱ በቀር ሌላ አምላክ የሌለውን ሉክ ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውን መነኮሳቶቻቸውን የመርየምን ልጅ አልመሲንም ካላ ሌላ አማልክት አድርገው ያዙ ከሚያጋሩት ሁሉ የጠራ ነው ይላል። ኢቭን ምን አድርጎ ነው የሚለው? መነኮሳቶችንም ጨምረው ስህተት ቢሆንም ምን አማልክት አድርገው ያዙ ነው እንጂ ነብይ አድርገው ያዙ ከዛ መሐመድን ስለካዱ ነው አይደለም የሚልህ ቁርአን። ስለዚህ ቁርአን ተሳስቶ ነው። አንተ ነህ ትክክል። አንተ ተሳስቶ ቁርአን ተሳስቶ ነው ማለት ነው። ቆይ አልተሳሳተም። ግጥም ማርታ ካለ ሁለቱ እንደማይገናኝ እዚህ ላይ ስለናንተ ነው የሚወራለ። ነብዩላህ ኢሳን የፈጣሪ ልጅ ነው ብሎ የተቀበሉት እንደማን ናቸው? ለሰራዎች ሳይሆን ፈጣሪ ነው ላት። ከዛ ወደዚህ እኮ ብዙ ቅርንጫፍ እናንተ ኦርቶዶክስ እኮ ክርስትና እኮ ነበራለ። ነብያችን መሐመድ ከመምጣቱ በፊት በአንድ ነብይነት አምነው ለነብዩላህ ኢሳ ነብያችን አንቀበልም ያሉት ነሳራ ነው አይደለ? አምላክ ያሉም ነበሩ። ያለው በመጽሐፍ ውስጥ ነሳራ ነው የሚላቸው፣ ክርስቲያኖችን ነሳራ ብሎ የሚያስቀምጣቸው ግን ሳባዎች አንድ አይደለም። ሁለት ርዕሱ ይለያል እኮ። አንድ ነው። አንድ ነው። ምክንያቱም ይሄንኛውንም ክፍል ነሳራ ብሎ የሚያስቀምጠው እስኪያስ እሺ አንድ ከሆነ ነሳራ ማለት ክርስቲያኖች ናቸው በመሰረት አንድ ፈጣሪ ብለው አጎቴ አንድ ሙፈሲር ልታመጣልኝ አልችልም። ተቃራኒ ናቸው።